የምታውቁት ድግስ ላይ ነው። ድግስ ላይ ነው። እኔ በነገራችን ላይ ድግስ ላይ እንጂ ስንት አይነት ወጥ ነው ያልሽኝ? ድግስ ላይ ራሱ እንደዚህ የሚቀርብ አይመስለኝም። ነፍ ነው እንደምታዩት ነው። ያው ካሜራው ላይ ምንም የጎደለ ነገር የለም። እንግዲህ ጀለስ እንደምታዩት ነው። በአርሴናል ምግብ እንግዲህ ተቃጥሎ ነው። አርሰናል በጣም ያቃጥላል። አርሴናል ሲዝን ዩቲዩብ ሀበሻ ስኳን ዛሬ ደግሞ ብዙ በሆነ ቪዲዮ ተገኝተናል። ዛሬ የምንገኘው ሙዚ ነው። እዚሁ 5 ኪሎ የምንሞክርላችሁ የአርቤንሳና አርሰናል እንሞክርላችኋለን። እስኪ አርሰናል ምግብ የተለየ የምንሞክረው ነገር ነው። እስኪ ሲመጣ ምግብ ሲመጣ ደግሞ ሙሉ የምትከታተሉ እንግዲህ ሜኗችን ይሄን ይመስላል። የመጀመሪያ አርሰናል ነው። ቀጣይ ጎረድ አለ። እዚህ ምግብ ቤት ከ200 ብር ጀምሮ እናገኛለን። የጾም ነገሮችም በብዛት አሉ። ተጋቢ ነው አለ፣ ፍትፍት አለ። የአርብ ምሳ እንደሚለው የአንድ ሰው 150 ብር ነው። እኛ 5 ሆነን መጥተናል። እንግዲህ እንደ ክለቡ አቃጣይ ስለሚሆን መሰለኝ አርሰናል የተባለ። አሁን ግን የሚቀየር ይመስላል። አርሰናል እየመራ ስለሆነ ሊቀየር ይችላል። ዩናይትድ ይሆናል አይደል? እናት እንግዲህ ጋይሶች ተባረክ እንብላስ። አርሰናል የሚለው ምግብ እኮ ለብቻው ማለት አርሰናል ደግሞ ማሩ አሳይ፣ ለካሜራ ጠጋ አድርገሽ ምናምን አሳይ። ገለጥ ጠጋ አድርጊ። እንግዲህ እስቲ እንሞክራ። የተባረከ አርሰናል ግን ማለት በጣም አርሰናል ማለት በጣም ያውን ተሻሽሏል። ግን ማሩ ያዘው ደስ ወዛችን መጥቷል። ይሄንን ምግብ የምታውቁት ድግስ ላይ ነው። ድግስ ላይ ነው። እኔ በነገራችን ላይ ድግስ ላይ እንጂ ስንት አይነት ወጥ ነው ያልሽኝ? ብዙ አይነት ነው። ድግስ ላይ ራሱ እንደዚህ የሚቀርብ አይመስለኝም። ነፍ ነው እንደምታዩት ነው። ያው ካሜራው ላይ ምንም የጎደለ ነገር የለም። ወይዘው እንጀራ ጭማሪ ራሱ አለ። እርግጠኛ ነኝ ማሩ ሊፈነክትበት። አዎ ለብቻችን አንቺ መከበላል አርሴናል እውነትም በጣም ነው የሚያቃጠለው። እንደሚታዩት እንግዲህ አርሴናል ያቃጠለው ቦንሰኝ በዘው ያው እኔ ግን የጓስ ደጋፊ አይደል። ዩናይትድን ከድሮ ጀምሮ አውቃለሁ። እስቲ ለተመልካቾቻችን አንድ ዛሬ ፍሪ ሆኖ ነው ያገኘነው። ምን ነው ማሩ ዝም ብለሽ የረበሽ ምን ጻፋት የተባልቻት መሰለሽ። ያው እንግዲህ ለምታዩት አቃጣይ ምግብ እየተበላ ዝም ካላሉ ከባድ ነው።
እና ብራዘሯ ምን እሸት እንደዚህ ወዲሽ እኮ እየጮህ ይሰማናል። ካሜራማን ውሃም እንግዲህ ዛሬ የጊዜሯ ነው። ሁሉም ነው። ቤቱ እንግዲህ ውሃም ፈሪ ውሃ ነፃ ነው። ምን ይጨመርላችሁ ያ ምን አይነት መስተንግዶ ነው? የተለየ መስተንግዶ በጣም አሪፍ ነው። ቤቶች ያው እያካበድን ሳይሆን በጣም የሚገርም ነው። መታችሁ ብትሞክሩ በጣም አሪፍ ነው። እውነት ነው። ይህን የመሰለ ምግብ በእንደዚህ አይነት ዋጋ አዲስ አበባ ውስጥ ማየት በጣም ይገርማል። እንግዲህ መታችሁ እየበላችሁ ቦታውንም በስርዓትና በሰዓቱ እናስቀምጥላችኋለን። ይህን እንግዲህ ጀለስ እንደምታዩት ነው። በአርሴናል ምግብ እንግዲህ ተቃጥሎ ነው። አርሰናል በጣም ያቃጥላል። አርሴናል ሲዝኑ የምን ሲዝኑ ነበረ እንዲቃጠሉ የነበረው አርሰናል ደጋፊዎቹን ያቃጠሉ በሲቲ ባለቀ ደቂቃ የጣለበት ነጥብ ያቃጠል። ገና አሁን አርሰናል ስም አይሰጥም፣ አይገባውም። ይገባዋል በአሁኑ በእውነቱ አይገባውም። ያው አይታወቅም። አሁንም ጊዜውን ለመጨረስ ነው እና ዩቲዩብ እንዲህ አሪፍ ቪዲዮ እየመጣ ነው። እንዲህ እየሰራን ሰብስክራይብ ብታደርጉን ደስ ይለናል። ምንም እየጨመረልን አይደለም፣ ቪውም ቫይራል እየወጣልን አይደለም። ሪፖስት ምናምን እያደረጋችሁን ቲክቶክ ፔጃችንም ላይክ፣ ፎሎ፣ ሼር ብታደርጉልን በጣም ደስ ይለናል። ሀበሻ ስኳድ ላይክ ብታደርጉልን በጣም ደስ ይለናል። በቲክቶክም በኢንስታግራምም እና በዩቲዩብም ከፍተናል። ላይክ ሰብስክራይብ ሼር ብታደርጉን ለእናንተ ምንም አይጎልባችሁም። እንደውም ይሄን የመሰለ ነገር ይበልጥ እያበረታታችሁን እኛም እየሰራን እንደምንሄድ ያው ካሁኑ እንትን እንላለን። ለዛሬ እንግዲህ ማርዬም እንዲህ ያለቻችሁ ማሩ ባይዘው የሰፈሩ ተወዳጅ ልጅ ነው። እዚህ ጋር ደግሞ ሁለቱ ደግሞ ዝም ያሉበት ምክንያት እየበሉ ነው። በደምብ ኤዲተራችን ነው እየተጎዳ ያለው። እሱም መጨረሻ ላይ ይበላል። ማስተረፍ አይቻልም። ህግ አለ። ማስተረፍ አይቻልም። ወጥቷል። ሽሮ ቢንግ ሁሉም ነገር አሪፍ ነው። እኔ ከሁሉም እየቀመስኩ ነው። ለዛ ነው እንግዲህ አርሰናልና ቃሪያውን ለብቻው ሞከርኩት። ሁለቱንም በልቼ ማለት ነው። ኧረ አርሰናል ያቃጥላል መሰለኝ። አርሰናል እስቲ ካለቀ በኋላ ነው የምንሞክረው። እኔ ስሙን እባላለሁ። ካሜራ ማናቸው ነው ኤዲተራቸው ነው። እንግዲህ ብዙ ጊዜ እንደምንቀጥል ተስፋ አደርጋለሁ። ያው እንግዲህ ተመልካቾቻችን እንደምትመለከቱት ምግቡን በልተን ጨርሰናል። ይኸው የአርብ ምሳ የሚለውን መጨረስ አቃተን ለ5። እንግዲህ እኔ ምግቡ ይለይብኛል። በተለይ አርሰናል ራሱ ያው ይሄን ሁሉ ደምሬ ከ10 ሬት እኔ 9 ሰጥቼዋለሁ። አሪፍ ነው፣ ተመችቶኛል። ከ10 11 ነው። በጣም ተመችቶኛል። 11 የሰጠሁበት ምክንያት በጣም እንትን ከስተመር ሰርቪሳቸው በጣም ይገባቸዋል። በእውነት ይሄ ብር ያንሰዋል። ለዚህ ሁሉ 8.50 ነው የከፈለው። አርሰናል በልተን ይሄን በልተን በጣም 8.50 ይዝሉ በጣም ትንሽ ብር ነው። ለኔ 11 ከ10 ያው እንደምላችሁ ያው እንዳለ ጀማው እንግዲህ ነግራችኋል። ያው አዲስ ምንም ነገር የለም። ገበታው አየህ ነው በቃ
ዘጭ ነው የሌለው ነገር የለም። አሪፍ ነው። በጣም ቆንጆ ምሳ ነበር። ይኸው አቀቱን አስተርፈናል። ያው እንግዲህ ለእኔ ከ10 11 ሰጠዋለሁ እና በዚህ በተጨማሪ ላይክ ፎሎ እና ሼር እያደረጋችሁኝ ሰብስክራይብም እያደረጋችሁን በዩቱብም በኢንስታግራምም በቲክቶክም አንድ ላይ እንደምንዘልቅ ተስፋ አደርጋለሁ። እንግዲህ ለዛሬ እናመሰግናለን። በቀጣይ ቪዲዮ ቢንግ ቪዲዮ እናመጣለን። ይመቻችሁ። ሀበሻ ስኳድ ይመቻችሁ።